በሺዎች የሚቆጠሩ ሱዳናውያን የጦር ኃይሉን ለመደገፍ ለሁለተኛ ቀን አደባባይ ወጡ። ሰልፈኞቹ በጠቅላይ ሚኒስትር አብደላ ሐምዶክ የሚመራውን የሽግግር ጊዜ አስከፊና በጣም አደገኛ ቀውስ ያስከተለ ብለውታል። ሳውዲ አረቢያ መራሹ የየመን መንግስትን የሚደግፈው ጥምር ጦር 165 የሐውቲ አማጽያን መግደሉን አስታወቀም። ጥምር ጦሩ እንዳለው ስትራቴጂካዊ ጠቀሜታ እንዳላት የሚነገርላትን የማሪብ ከተማን ለመቆጣጠር አማጽያኑ ጥቃት ከፍተዋል። ዛሬ እሁድ በተካሄደው የፓሪስ ማራቶን በሴቶች ምድብ ኢትዮጵያውያን ተከታትለው በመግባት አሸነፉ። ውድድሩን ትዕግስት ማሙዬ 2 ሰዓት ከ26 ደቂቃ ከ11 ሰከንድ በሆነ ጊዜ አሸናፊ ሆናለች። ዜናውን በዝርዝር በሺዎች የሚቆጠሩ ሱዳናውያን የጦር ኃይሉን ለመደገፍ ለሁለተኛ ቀን አደባባይ ወጡ። ሰልፈኞቹ በጠቅላይ ሚኒስትር አብደላ ሐምዶክ የሚመራውን የሽግግር ጊዜ አስከፊና በጣም አደገኛ ቀውስ ያስከተለ ብለውታል። ሰልፈኞቹ ጦር ኃይሉ የመንግስትን ስልጣን ሙሉ በሙሉ እንዲቆጣጠርም ጠይቀዋል። ሰልፈኞቹ አምባገነን ብለው የጠሩት የሱዳን የሽግግር መንግስት ሀገሪቱን በኢኮኖሚም ሆነ በፖለቲካ ለውድቀት ዳርጓታል ሲሉ ከሰዋል። አሁን ያለው በሲቪሉ የሚመራው መንግስት እስኪወገድ ተቃውሟቸውን አጠናክረው እንደሚቀጥሉ የፈረንሳይ ዜና ምንጭ ያነጋገራቸው ሰልፈኞች ተናግረዋል። የሱዳን ሲቪል አስተዳደር ጠቅላይ ሚኒስትር አብደላ ሐምዶክ ባለፈው አርብ በሁለቱ ዓመታት የሽግግር ዘመን ሀገሪቱ ከገባችበት ማጥ ሲሉ የጠሩትን የፖለቲካ ቀውስ ለመፍታት ይረዳል ያሉትን እቅድ ይፋ አድርገዋል። የዛሬዎቹ ሰልፈኞች ከጸጥታ ኃይሎች እምብዛም መከላከል እንዳልገጠማቸው ተነግሯል። አንዳንድ ተቺዎች እንደሚሉት ደግሞ ሰልፈኞቹ የወታደሩ ድጋፍ እንዳላቸው ነው የተነገረው። ሳውዲ አረቢያ መራሹ የየመን መንግስትን የሚደግፈው ጥምር ጦር 165 የሐውቲ አማጽያንን መግደሉን አስታወቀም። ጥምር ጦሩ እንዳለው ስትራቴጂያዊ ጠቀሜታ እንዳላት የሚነገርላትን የማሪብ ከተማን ለመቆጣጠር አማጽያኑ ጥቃት ከፍተዋል። አማጽያኑ የተገደሉት በ10 ወታደራዊ ተሽከርካሪዎች ላይ በተፈጸመ ጥቃት መሆኑንም የፈረንሳይ ዜና ምንጭ ጠቅሷል። በተያያዘ ጦሩ ባለፈው አንድ ሳምንት ውስጥ ብቻ 1000 የሚሆኑ በኢራን ይደገፋሉ ያላቸውን አማጽያን መግደሉን አስታውቋል። የጥምር ጦሩን መግለጫ ተከትሎ ከአማጽያኑ ወገን ስለደረሰ ጥቃትም ሆነ ጉዳት የተባለ ነገር የለም። ለዘገባው ትክክለኛነት ከገለልተኛ ወገን ማረጋገጫ ለማግኘቱን የዜና ምንጩ ጠቅሷል። ነገር ግን የሐውቲ አማጽያን በይፋዊ የትዊተር ገጻቸው ላይ ባሰፈሩት መልእክት የማሪብ ከተማን ለመቆጣጠር ውጊያ ባደረጉባቸው አብዛኞቹ ግንባሮች የማሪብ ከተማ ዙሪያን ጨምሮ በቁጥጥራቸው ስር ማዋላቸውን ገልጸዋል። በህንድ ኃይለኛ ጎርፍ ባስቆጠለው የመሬት መንሸራተት 21 ሰዎች ሞቱ። በህንድ ደቡባዊ የኬራላ ግዛት በደረሰው በዚሁ አደጋ የሟቾች ቁጥር ከተጠቀሰው ሊያሻቅብ እንደሚችል የአካባቢው ባለስልጣናት ተናግረዋል። በአደጋው ከሞቱት በተጨማሪ ህጻናትን ጨምሮ በደርዘን የሚቆጠሩ ሰዎች የደረሱበት አልታወቀም። በአደጋው የሞቱት 13ቱ ከኮታያም ግዛት ሲሆኑ 8ቱ ደግሞ ኢዱኩ ከተባለ አካባቢ እንደሆኑ የጀርመን ዜና ምንጭ ዘግበዋል። ከትናንት ቅዳሜ ጀምሮ እየጣለ ያለው ኃይለኛ ዝናብ ያስከተለው ጎርፉም ከአካባቢው የአደጋ ጊዜ ሰራተኞች አቅም በላይ መሆኑን ተከትሎ የሀገሪቱ ጦር በነፍስ አድን ስራ ላይ እንዲሰማራ መደረጉም ተገልጿል። የህንዱ ጠቅላይ ሚኒስትር ናሬንዳራ ሞዲ በአደጋው ህይወታቸውን ላጡና ጉዳት ለደረሰባቸው ህንዳውያን ሀዘናቸውን ገልጠዋል። በጎርፍና የመሬት መንሸራተት አደጋ ውስጥ ያሉትን ህንዳውያን ከአካባቢው የማስወጣት ስራ በኃይለኛ ዝናብ ምክንያት መጓተቱም ተገልጿል። ህጻናትን ጨምሮ 17 የዩናይትድ ስቴትስ ሚስዮናውያን ትናንት ቅዳሜ ሃይቲ ውስጥ በወሮ በሎች መታገታቸው ተሰማ። ሚስዮናውያኑ የታገቱት የተራድኦ አገልግሎት ሰጥተው ወደ ቤታቸው በመመለስ ላይ ያሉ መሆኑን ተቀማጭነቱም በኦሃዮ የሆነ የክርስቲያናዊ የተራድኦ ድርጅት አስታውቋል። የዩናይትድ ስቴትስ መንግስት ስለ እገታው መረጃ እንዳለው ቢገልጽም ዝርዝር ጉዳዩን ከመንገር ተቆጥቧል። ነገር ግን እገታው የተፈጸመበት አካባቢ ባለስልጣናት እንዳሉት ወሮ በሎቹ ታጋቾቹን ለማስለቀቅ እስከ $1 ሚሊዮን ቤዛ ጠይቀዋል። ሃይቲ በወሮ በሎች የሚደረጉ አፈናና እገታዎች ብርቱ ፈተና ደቅነውባታል። ባለፈው የሐምሌ ወር የሃይቲ ፕሬዝዳንት ጆቭኔል ሙሴ በመኖሪያ ቤታቸው ሳሉ በወሮ በሎች ቡድን በተተኮሰባቸው ጥይት መገደላቸው ይታወቃል። በጎርጎርሳውያኑ 2021 የመጀመሪያዎቹ 8 ወራት ብቻ 328 የእገታ ሪፖርቶች ለሃይቲ ብሔራዊ ፖሊስ እንደደረሰው ተነግሯል። ይህ ዶይቼ ቬለ ነው።
ዛሬ እሁድ በተካሄደው የፓሪስ ማራቶን በሴቶች ምድብ ኢትዮጵያውያን ተከታትለው በመግባት አሸነፉ። ውድድሩን ትዕግስት ማሙዬ 2 ሰዓት ከ26 ደቂቃ 11 ሰከንድ በሆነ ጊዜ አሸናፊ ሆናለች። የኔነሽ ድንቄሳና ፋንቱ ጂማ ደግሞ ሁለተኛና ሶስተኛ በመሆን ተከታትለው ገብተዋል። በወንዶቹ ምድብ ኬንያዊው ኤሊሻ ሮቲች የቦታውን ክብረ ወሰን በማሻሻል ጭምር አሸናፊ መሆን ችሏል። 2 ሰዓት ከ4 ደቂቃ ከ23 ሰከንድ የገባበት ሰዓት ነው። የፓሪስ የማራቶን ክብረ ወሰን በኢትዮጵያዊው ቀነኒሳ በቀለ እጅ ነበር። ቀነኒሳ በጎርጎርሳውያኑ 2014 ተካሂዶ የነበረውን ውድድር 2 ሰዓት ከ5 ደቂቃ ከ04 ሰከንድ በመሮጥ ነበር ያሸነፈው። በዛሬው የፓሪሱ የማራቶን ውድድር 35000 ገደማ ሰዎች እንደተሳተፉበት ተገልጿል። በሌላ የማራቶን ውድድር ዜና በሆላንድ አምስተርዳም ዛሬ በተካሄደ የማራቶን ውድድር ኢትዮጵያዊው ታምራት ቶላ የስፍራውን ክብረ ወሰን በማሻሻል ጭምር አሸናፊ ሆኗል። ታምራት ከ3 ዓመታት በፊት በኬንያዊው ላውረንስ ቼርኖ ተይዞ የነበረውን ክብረ ወሰን በ28 ሴኮንዶች በማሻሻል 2 ሰዓት ከ3 ደቂቃ ከ38 ሰከንድ ማሸነፍ ችለዋል። ሌላኛው ኢትዮጵያዊው ልዑል ገብረስላሴ ሁለተኛ ሲሆን ኬንያዊው በርናንድ ኮኤችን ሶስተኛ ሆኖ አጠናቋል። ይህ ዶይቼ ቬለ ነው። ዜናውን ለማጠቃለል ርዕሶቹን አንድ አፍታ ላስታውሳችሁ። በሺዎች የሚቆጠሩ ሱዳናውያን የጦር ኃይሉን ለመደገፍ ለሁለተኛ ቀን አደባባይ ወጡ። ሳዑዲ አረቢያ መራሹ የየመን መንግስትን የሚደግፈው ጥምር ጦር 165 የሐውቲ አማጽያን መግደሉን አስታወቀም። ዛሬ እሁድ በተካሄደው የፓሪስ ማራቶን በሴቶች ምድብ ኢትዮጵያውያን ተከታትለው በመግባት አሸነፉ። ውድድሩን ትዕግስት ማሙዬ 2 ሰዓት ከ26 ሰከንድ 26 ደቂቃ 11 ሰከንድ በሆነ ጊዜ አሸናፊ ሆናለች። ዜናው በዚሁ አበቃ። ጤና ይስጥልኝ። ለዜናው ታምራት ዲንሳን አመሰግናለሁ። ኢትዮጵያ ውስጥ በሚካሄደው ጦርነት ምክንያት በአማራ ክልል ተፈናቅለው የአስቸኳይ እርዳታና ሕክምና የሚያስፈልጋቸው ኢትዮጵያውያን ቁጥር ከፍተኛ በመሆኑ የሚመለከታቸው አካላት ርብርብ እንዲያደርጉ ጥሪ እየቀረበ ነው። በዚሁ አካባቢ በተለይ ለተፈናቃዮቹ የሕክምና እርዳታ ለመስጠት የሚያስፈልጉ እንደ የሕክምና መሳሪያዎች፣ የመድኃኒት፣ የምግብ፣ የመጠጥ ውሃና የአልባሳት አቅርቦት ችግር ገጥሟል። ይህንንም ችግር ለመፍታት ለምሳሌ ዩናይትድ ስቴትስ ውስጥ የሚገኝ አንድ ግብረ ኃይል ከትናንት ቅዳሜ አንስቶ ለተፈናቃዮቹ $2 ሚሊዮን ለማሰባሰብ የሚያስችል ዘመቻ ጀምሯል። ዘጋቢያችን ታሪኩ ኃይሉ ከአትላንታ ጆርጂያ ዝርዝሩን ልኮልናል። በደሴ መምህራን ኮሌጅ ተጠልለው ለሚገኙ ተፈናቃይ ወገኖች የሕክምና አገልግሎት በመስጠት ላይ የሚገኙት ዶክተር ትዛዙ አስራት በስልክ ለዶይቼ ቬለ እንደተናገሩት የሕክምና አገልግሎት የሚያስፈልጋቸው ወገኖች የመሳሪያ የመድኃኒትና የምግብ አቅርቦት ችግር አለባቸው። በጦርነቱ ምክንያት ከተፈናቀሉ ማህበረሰቦች ያየነው የጎላ የጤና ችግሮች አንደኛ ነፍሰ ጡር እናቶች ክትትል የላቸውም። ሁለተኛ እናቶች ተፈናቅለው በመጡበት ሰዓት መንገድ ላይ ወልደዋል። ግማሾቹ ከተፈናቃይ ጣቢያዎች ላይ ወልደዋል፣ ምንም የሕክምና አገልግሎት ሳያገኙ። ህፃናት ምግብ እጥረት ገጥሟቸዋል። ተጓዳይ በሽታ ያለባቸው የማህበረሰባችን ክፍሎች መድኃኒት እጥረት ብቻ ለከፋ ችግር ተዳርገዋል። የችግሩ መጠን እጅግ ግዙፍና ጊዜ የማይሰጥ በመሆኑ የሚመለከታቸው አካላት ርብርብ በማድረግ ተረጂዎችን ከሞት እንዲታደጉም ዶክተር ትዛዙ ጥሪ አቅርበዋል። በሀገር ውስጥም ይሁን በሀገር ውጭ ያላችሁ ሀገር ወዳድ ኢትዮጵያውያን እና ትውልደ ኢትዮጵያውያን በሙሉ እናቶች በወልድ ምክንያት፣ ህፃናት በምግብ እጥረት እንዲሁም መላው ማህበረሰባችን በሕክምና ጦት ምክንያት ከሞት እንታደግ ዘንድ ትብብራችሁ አይለየን እያልኩ በፈጣሪ ስም ጥሪን አስተላልፋለሁ። እንደ ዶክተር ትዛዙ ገለጻ እስካሁን ባለው እንቅስቃሴም እሳቸው በሚገኙበት ጣቢያ ብቻ ከ7000 በላይ ለሚሆኑ ተፈናቃዮች የሕክምና አገልግሎትና የጤና ትምህርት ተሰጥቷቸዋል። አብዛኛዎቹም ሴቶችና ህጻናት ናቸው። በሌላ በኩል በአሜሪካ የአማራ አስቸኳይ ጊዜ ገንዘብ ማሰባሰብ ግብረ ኃይል አስተባባሪ አቶ ተመስገን መንግስቱ በጦርነቱ ምክንያት ለተፈናቀሉ ወገኖች ከ$2 ሚሊዮን በላይ ለማሰባሰብ መታቀዱን ይናገራሉ። ሐምሌ 14 2013 ዓ.ም ለመጀመሪያ ጊዜ ይሄንን የገንዘብ ማሰባሰብ እንቅስቃሴ ስንጀምር የጎፈንድሚ ጎላችንን $1 ሚሊዮን አድርገን ነበር የጀመርነው። ያንን $1 ሚሊዮን በአጭር ጊዜ ውስጥ ለማሳካት ችለናል። ከእሱንም ተጠቅመን ነው እንግዲህ የመጀመሪያውን ዙር ድጋፋችንን ለማድረግ የቻልነው። አሁን ይሄን ሁለተኛውን ዙር
እንቅስቃሴያችንን ወደ $2 ሚሊዮን አሳድገናል። ግብረ ኃይሉ በአሁኑ ሰዓት በጎንደርና በባህር ዳር 10 ሚሊዮን ብር በመመደብ እርዳታ በማከፋፈል ላይ መሆኑ የተገለጸ ሲሆን ቀደም ሲል በመጀመሪያው ዙር በተመሳሳይ በወሎ የእርዳታ አቅርቦት አድርጓል። በዚሁ ጉዞና የረድኤት ስራ በርካታ ተግዳሮቶች እንደገጠሟቸው አስተባባሪው አመልክተዋል። አንደኛው ችግር የመረጃ ችግር ነው። የዳታ ችግር አለ። ከየመጠለያ ጣቢያዎች ጋር በተገናኘ ምን ያህል ተፈናቃይ ቁጥር አለ፣ ከተፈናቃዮቹ ጋር በተገናኘ ያለው የዲሞግራፊ ስርጭቱ፣ የህፃናት፣ የእናቶች እነዚህ አይነት መረጃዎች የሉም። ይህን ድጋፍ ልናደርስ ስንሄድ በጣም በሚሊዮን የሚቆጠር ተፈናቃይ ነው ያለውና የምግብ ጉዳይ፣ የመሰረታዊ ፍላጎት ጉዳይ የሁሉም ጥያቄ ነው። ነገር ግን ይዘነው የምንሄደው ድጋፍ ለሁሉም የሚደርስ ስላልሆነ የቅድሚያ ለሚሰጣቸው የግድ ያንን ለማድረስ ስለሚገባ ለህፃናት፣ ለአረጋውያን፣ ለአካል ጉዳተኞች ቅድሚያ ለመስጠት ሲሞከር ሌላውም የህብረተሰብ ክፍል እንደው እዛው ስጦታውን ሲሰጥ እኛስ በሚል አንዳንድ እንዲሁ የሚደረጉ መገፋፋቶች አሉ። በአማራ ክልል በቀጥለው ጦርነት ምክንያት ከኮረም፣ አላማጣ፣ ቆቦ፣ ላሊበላ፣ አደርቃይ፣ ማይካድራ፣ ጠለምት፣ ዋግምራና ሌሎችም አካባቢዎች በሚሊዮን የሚቆጠሩ ሰላማዊ ወገኖች ተፈናቅለው እርዳታ በመጠባበቅ ላይ እንደሚገኙ ለመረዳት ተችሏል። ለዶይቼ ቬለ ለተጠናቀረው ዘገባ ታሪኩ ኃይሉ ነኝ ከአትላንታ ጆርጂያ። አድማጮች አሁን ወደ እንወያይ ክፍለ ጊዜ ነው የምናልፈው። ይህም ኢትዮጵያ ውስጥ በጣም አሳሳቢ ደረጃ ላይ እንደደረሰ የተነገረለት የኮቪድ-19 ወረርሽኝ ጉዳይ ነው። በተለይ ዴልታ የተባለው በፍጥነት የሚዛመተው ልውጥ ተዋሲ ኢትዮጵያ መግባቱ ለሞቱ መጠን መጨመር ዋነኛው ምክንያት መሆኑ ተገልጿል። ሂሩት መለሰ በዚሁ አሳሳቢ ጉዳይ ላይ 3 እንግዶችን አወያይታለች። መልካም ቆይታ።